በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ ካለ ብለዚህ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው መሆኑ። ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው አቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዲ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ዝም የሚለው እኔ አንድ ሰው ሁሉ ነገር ሲደረግብኝ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ አቡ ለአላህ ሰጥተሻል። ለስንት ሰው በሁለት ዓመት ውስጥ የስንት ሰው ባብሻለሁ። ለስንት ሰው ቆም ያለው ለአላህ የሰጠ ሰው ደግሞ ይኸውልሽ አላህ አሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል፣ አላህ ፍርዱን ያሳይሻል። ጠብቃለሁ። አንድ ሰው ደግሞ ነገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ሀቡ እስቲክፋር አድርጊ ማሬ። ምን ሆነሽ ነው? አላህ ያሳይሻል። አቡ ይኸውልሽ ማሬ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽን ለምነሽ ዱዓ አድርገሽ አልቅሰሽ ነግረሹ ገብተሻል አይደለም? የነገርሹ ነገር ደግሞ እመኝኝ ይሆናል። የሆነ ሰው ፈጣሪው ላይ ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብሽ። ይሆናል ደግሞ እመኝኝ ይሆናል። ሲቀጥል ደግሞ ሳይመን ምንም አልሆነም ሳይመን። አንቺ ለብዙ እናቶች ልጆቻቸው መናገርሽ ጥሩ ነው፣ እንኳንም ተናገርሽ። ምክንያቱም የሆነ ሰው በደካማ ጎናቸው ህፃን ልጅ የሚሳደብ ነው ደንቆሮ የማይሰማ ብሎ የሚሳደብ ነው ማህበረሰብ የሚያሰድበው ወይስ እኔ? ማን ነው? አማርኛ አይሰማም ልጅ አታስቡ። አማርኛ አይሰማም ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻላህ አላስተምረውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም ልጄ ካፉ ክፉ እንዲወጣ፣ አልፈልግም ልጄ ህዝብ እንዲጠላ፣ ማህበረሰብ እንዲጠላ አልፈልግም ልጄ። ሀይ ሳይመን። ሀይ ዚስ ኢዝ ሪም ማይ ፍሬንድ። ሀይ ሪም ኮልድ How are you, my love? You know how much I love you?